ተጨባጭ መረጃ፣ አዳዲስ እይታ፣ ትክክለኛ አቅጣጫ። አናቶሊ ሚዲያ። ኢትዮጵያዊው ቦብ ሜንዴዝ የኢትዮጵያ ፖለቲካ ትልቅ አጓጊ ሰስፔንስ ፊልም እንደማየት ሆኗል። የሰሜኑ ጦርነት በፕሪቶሪያ ስምምነት ቢቋጭም እንደ እግር ኳስ ጨዋታ ሁለተኛው 45 ደቂቃ እየቀረው ይመስላል። ህወሓት በዲዲአር የጦር መሳሪያዬን የማስረክበው ለኢትዮጵያ መንግስት ሳይሆን ለኤሪትሪያው ኢሳያስ አፈወርቂ ነው በማለት ሆን ብለው ኤሪትሪያንና ኢትዮጵያን ለማደባደብ አስረዋል። ጨዋታው ያላማራቸው ጉምቱ የጦርና የፖለቲካ ተፈራራሚ አመራር አካላት ግን ከፓርቲው ይልቅ ሀገርና ህዝብ ይቀድማል በማለት ወደ እናት ሀገራቸው ተመልሰው የመፍትሄ አካል ለመሆን ወስነዋል። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ በዚህ ሁኔታ ውስጥ ሆነው ነው እንግዲህ ለሁለቱ ምክር ቤት አባላት በ2018 ዓመቱ መጀመሪያ የሀገሪቱ ርዕሰ ብሔር ለሰጡት ፖለቲካዊ፣ ኢኮኖሚያዊ፣ ዲፕሎማሲያዊና ሁለንተናዊ የሀገሪቱ ዓመታዊ አቅጣጫ እንደ ስራ አስፈጻሚነታቸው ከሁለቱም ምክር ቤቶች ለሚነሱ ጥያቄዎች ምላሽና ማብራሪያ ለመስጠት ሲገኙ በሚገርም ሁኔታ በኢትዮጵያ የፓርላማ ታሪክ እጅግ አጓጊና አስገራሚ ክስተቶች የታዩበት ሆነው አይተናል። ማንም ባልጠበቀው ሁኔታ የግብፅ መንግስትና ሻቢያ በእጅ አዙር ፓርላማውን ታድመው ታይተዋል። ይህ እንዴት ሆነ? ኢትዮጵያዊ ቦብ ሜንዴዝ በማለት በሰየምነው በዚህ ዝግጅት ውስጥ ታገኙታላችሁ። እስከ ዝግጅታችን ፍጻሜ ትከታተሉን ዘንድ ግብዣችን ነው። የአሜሪካው ታዋቂ ሰናተር ቦብ ሜንዴዝ ህዝባዊ ውክልናቸው ለአሜሪካ ህዝብ ሆነው ሳለ የፖለቲካ ስልጣናቸውን ለግል ጥቅማቸው በማዋል የአሜሪካንን ብሔራዊ ጥቅም ችላ ብለው አሜሪካ ኢትዮጵያ ታላቁን የአባይ ግድብ እንዳታጠናቅቅ ጫና እንድታሳርፍ ለማድረግ ከግብፅ መንግስት ዳጎስ ያለ ብዙ ሺህ ካሽ በዶላር እንዲሁም ወርቅ በጉቦ መልክ መቀበላቸው በ2024 የአሜሪካው ፍርድ ቤት አረጋግጦ ቦብ ሜንዴዝን ዘብጥያ ማውረዱ ይታወሳል። እሳቸው እንኳን በሌሎች የተለያዩ ሀገራት ማለትም በኢትዮጵያና ግብፅ መሃል የሚደረገውን ብሔራዊ ጥቅም ፉክክር መካከል ለግብፅ አድልተው ኢትዮጵያን ጎድተው ነው ጉቦ እየበሉት። ይሄኛው የኢትዮጵያ ቦብ ሜንዴዝ ግን በቀጥታ ለሀገሩና ህዝቡ ተመርጦ ፓርላማ ቢገባም ውክልናው ለኤሪትሪያ መሆኑን በኩራት ተናግሯል። ኤሪትሪያ ማለት ደግሞ የምስራቅ አፍሪካው የሻቢያ ቅጥረኛ እንደመሆኑ መጠን ግብፃውያን ሎቢን በመቅጠር ጠላቶቻቸውን የማጥቃት ልምዳቸውና ካላቸው ባህሪ የተነሳ በነ ዶክተር ደሳለኝ ጫኔ ኢትዮጵያዊ ቦብ ሜንዴዝ በኩል በበቅሎዎቹ አማካኝነት የኢትዮጵያን ፓርላማ መታደማቸው አያጠራጥርም። ቦብ ሜንዴዝ ያጠቁት አሜሪካንን በቀጥታ አልነበረም። በእርግጥ አሜሪካ ኢትዮጵያን ካለ አግባብ ማጣት ስትራቴጂካዊ ጠቀሜታዋን እንደሚያሳጣት ምንም ጥርጥር የለውም። በመሆኑም አሜሪካ ይህንን ሰው ተጠያቂ ማድረጓ ያስመሰግናታል። አንዳንድ አደገኛ እባቦች ውሃ ለመጠጣት ወደ ወንዝ ሲወርዱ የከበረ ማዕድናቸውን ከምላሳቸው አውጥተው መሬት ላይ በማስቀመጥ ውሃ ሲጠጡ አዳኞች አጥቅተው ይወስዱባቸዋል። ዶክተር ደሳለኝ ጫን ያለውን ምስጢራቸውን በፓርላማው ተፍተው ድብቅ ምስጢራቸውን በአደባባይ ጥለው ታይተዋል።
ውክልናቸውም ፓርላማ ለሌላት ሀገርና ሕዝብ የፓርላማ ተወካይ መሆናቸውን አረጋግጧል። ይህም የኤሪትሪያ ፓርላማ ዛሬም ፍንፍኔ አዲስ አበባ መሆኑን አብስሯል። ማለትም ኤሪትሪያኖች ከኢትዮጵያ ያልተገነጠሉ መሆናቸውን ማሳያ ነው። የኤሪትሪያው ፓርላማ ወኪልነታቸውን ቀጠሉ ዶክተር ጫኔ። ጠቅላይ ሚኒስትሩም ያኔ ከየት መጣ የኤሪትሪያው የማነ ብለዋል። የኤሪትሪያው የማኔ በየት በኩል ዞረው ፓርላማ ገቡ በማለት በኢትዮጵያው ቦብ ሜንዴዝ መባነናቸውን ፈገግ ብለው ጠቅመው ፓርላማውን አስደምመው አልፈዋል። ሁሉም በፍሬው ወይንም በድርጊቱ ይታወቃልና እርሶም እንዳሉት ግራዋ ማንጎ አይሆንም። የአሜሪካኑን ሴኔት ቦብ ሜንዴዝን አስታውሶናል። በመሆኑም አስፈላጊው ምርመራ ይደረግባቸው ዘንድ ማሳሰብ እንወዳለን። ከዚህ በተቃራኒ የብዙሃኑን ኢትዮጵያ ሕዝብና የፓርላማ አባላቱን በመወከል መሐመድ ቆጴ ሁሌም ለዘለዓለሙ በማይሸረሸረው ሕዝባዊ አቋሙና ልብ በሚያሞቀው ንግግሩ እንደ ሱፐርኖቫ ኮከብ ደምቀውበታል። ለዶክተር ጫኔም ከፍተኛ የመልስ ምት ብቻም ሳይሆን ልባቸው ላይ የተሰነቀረ መርዘኛ ቀስት ያክል ተስፋ አስቆራጭ ሆኖባቸዋል። ጠቅላይ ሚኒስትሩም በበኩላቸው በሰጡት ምላሽ በሩዝ፣ በስንዴ፣ በቡናና በሌሎችም ግብርና ምርቶች ከ10 እጥፍ በላይ ማሳደግ ቢቻልም ግብርናን ዋነኛና ብቸኛ የሀገሪቷ ኢኮኖሚ መተማመኛ መውሰድ አዋጪ ስላይደለ ዘመኑን በሚመጥን ደረጃ ከሌሎችም ዘርፎች ጋር ማዋሃድ ግድ ነበር። ሀገሪቷ ካለችበት ትልቅ ቅርቃር ለማውጣት የሚያስችላትን ስትራቴጂ ግብርና መር ብቻ ከመተማመን ይልቅ ኢንዱስትሪ፣ ቱሪዝም፣ ማዕድን፣ ዲጂታል ኢንዱስትሪንም በዚያው ልክ ትኩረት መስጠት አለብን በማለት ዓለምን ያስደመመ ለውጥ እያስመዘገቡ መሆኑ ተጨባጭ ነው። በወያኔ ዘመን ግብርና መር እየተባለ ሆም ብሎ በተጨባጭ ግን ምን ሲሰራ እንደነበርና እንዴት ገበሬውን እንደበዘበዙ አስተውለው ማምከኛውን እየሰሩ ይመስላል። ወያኔ ኢህአዴግ ሁለት አይዲዮሎጂን በአንድ ላይ አጣምሮ ሲያስኬድ ነበር። ከመርፌ ቁልፍ ጀምሮ እስከ ግዙፍ ኢንዱስትሪ ድረስ የሀገሪቷን የንግድ መስመር መሪታይምስ ኢትዮጵያን በነ ኤፈርት፣ በነ ኢትዮ ሎጂስቲክ፣ በነ ኢትዮ ትራንዚት፣ በነ ተክለ ክሮስ አምባዬ፣ በነ አባዲ ግርማ፣ በጉናና መሰል ድርጅቶች በመቆጣጠር ከመርከብ እስከ ሎቤዶች የአቅርቦት ምርቱን እንዲሁም የሚከማችበትን መጋዘንን ጨምሮ መርካቶ ሱቆች ላይ እስከሚቸረቸርበት ድረስ ሁሉንም ዜጋ አግልለው በሞኖፖሊ በመያዛቸው የንግድ ዕቃ አቅራቢዎች እነሱ በመሆናቸው ገበያው ነፃ ገበያ መር መሆን አለበት ብለው ፍሪ ማርኬት ኢኮኖሚን በኢትዮጵያ እንዲተገበር ሲወስኑ በገበሬው ቁጥጥር ስር ያሉ ማናቸውም ነገር ላይ ግን ገበሬው እንዳይወስን በማድረግ ከፍተኛ ብዝበዛ ፈጸሙበት። መሬት የገበሬው ትልቅ ሀብት ነው። ነገር ግን ገበሬው በኢህአዴግ ውስጥ በመሬቱ ላይ የባለቤትነት መብት አልነበረውም። ማንኛውንም ምርት ከቁጥጥር ውጪ በነፃ ገበያ መር ምርቱን አወዳድሮ መሸጥ አይችልም። ጤፍን ወደ ውጭ እንዳይልክ በግልጽ በፓርላማ ላይ ተወሰነ። የገበሬውን የበሬ ዋጋ ለማራከስ ስጋ በኪሎ ከዚህ በላይ መሸጥ የለበትም ተባለ። የቲማቲምና ቃሪያ ዋጋ ተወሰነ። ማንኛውም በገበሬው ቁጥጥር ስር የሚገኝ ሀብት በኮማንድ ኢኮኖሚ ስር ሲመራ ነበር። ገበሬው ለተማሪዎች የሚገዛውን እስክሪፕቶ ግን ከ1 እና 2 ብር አንስተው 50 ብር ብሉ መብታቸው ነው ተባለ። ምክንያቱም ነፃ ገበያ ነው በሚል እነሱ ህዋታውያን የያዙት ምርት ነፃ ገበያ ሲሆን ገበሬው የያዘው ንብረት ግን በነፃ ገበያ ተወዳድሮ አይሸጥም ነበር። በሚገርም ሁኔታ ግን
ይሄ ሁሉ ግፍ ሲፈጸም ግፋቸው እንዳይጋለጥባቸው በማሰብ ኢኮኖሚያችን ግብርና መር ነው፣ ይህንን ያደረግነው ለጭቁኑ ገበሬ ብለን ነው የሚል የፖለቲካ ድስኩርና ከፍተኛ የሚዲያ ዘመቻ ይካሄድ ነበር። ገበሬው በእኛ ዘመን ነው እህል የበላው፣ በእኛ ዘመን ነው ጫማ የቀየረው ወዘተ ስሉ በእኛ ዘመን ነው የተፈጠረው ማለትም ይዳዳቸው ነበር። የግፋቸው ግፍ ማሳያው የሚፈልጉትን አካል በአዲስ አበባ ዙሪያ ለማስፈር ገበሬውን ሙሉ በሙሉ ካለምንም ይሉኝታ በጭካኔ አፈናቅለው ከመሬቱ ከምድረ ገጽ ለማጽዳት ወስነው ማስተር ፕላኑን አወጁ። የገበሬውን መሬት በሊዝ ቸብችበው ካለምንም ከልካይ ለባዕዳን ሸጡ። በገበሬው መሬት ሽያጭ ከሀያላን ጋራ ዲፕሎማሲያዊ ትስስር ማጠናከሪያ አድርገው ወሰዱት። አሁን ያ ሁሉ አልፏል። ገበሬው በደሙና በትግሉ ያገኘው ለውጥስ ምን ይመስላል ከተባለ ራሱ ዶክተር አብይ አህመድን ነው ቢባል ይቀላል። በእከለ ጊዜ ኑሮ ርካሽ ነበር ይላል አጅሬ። የሚገርም ነው። አዎን እውነት ነው ነበር። የነበረው ስርዓት ገበሬው እንደ ባሪያ ለሌሎች ኖሮ እንደ ሻማ ቀልጦ የሚያልፍበት ሕይወት ነበር እንድኖር እየተፈረደበት። አሁን ይሄ ተገልብጦ በመጠኑም ቢሆን ገበሬው የምርቱ ተጠቃሚ መሆን ጀምረዋል። በመሆኑም ሰርተህ መኖር እንጂ ገበሬው ላይ መንጠልጠል የለብህም ስትባል ትንጫጫለህ። ማንኛውም ሰው ሰርቶ መኖርን መለማመድ አለበት። ካሁን በኋላ ያ እንደ ፊውዳል ቁጭ ብሎ መደለብ ይመጣልኛል ብሎ መጠበቅ ከንቱ ቅዠት ነው። መንግስትም ይህንን በማድረጉ ተጠቃሚ ነው። ገቢው እጅጉን ጨምሯል። ኢኮኖሚው እንደ ሀገር ጎልብቷል። በዚህም ድሮ ከመላው የሀገሪቷ ዓመታዊ በጀት በላይ የሚሆን 440 ቢሊዮን ገንዘብ በተለያዩ መስሪያ ቤቶች ድጎማ መስጠት መቻሉን አብስሯል። ይህ በዶክተር አብይ አህመድ አሊ የሚመራው ብልጽግና ፓርቲ ፕሮጀክቶችን ጀምሮ የመጨረስ ችሎታው የማይቻለውን ደፍሮና በጥበብና በትጋት በክትትል ነክሶ ይዞ ባጠረ ጊዜ የመጨረስ ብቃታቸው በእርግጥም አይተንና ሰምተን የማናውቅ እንኳን ለአፍሪካ ለሌሎችም ዓለም እንግዳ ነገር ነው። ደስ የሚለው ግን በአጋጣሚ ሳይሆን በእቅድ መሆኑን የሚያሳብቀው ይሄ መሆኑንም ያውቁታል። በኔ መንግስት አሉ ጠቅላይ ሚኒስትሩ፣ በኔ መንግስት ደረጃ ፕሮጀክቶችን ጀምሮ የሚጨርስም ሆነ ልማት ያመጣ መንግስት በታሪክ የለም ማለታቸውን እውን የሚያደርገው የፍልስፍና ምስጢራቸው ነው። ፕሮጀክት እሳት ዳር እንደተቀመጠ ሕፃን ልጅ ነው፣ ክትትል ይፈልጋል ማለታቸው ነው። አፍሪካ የምትታወቅበትን ስንፍና ቀዶ የጣለ መሪ ብንላቸውስ? አንዳንድ የትራውማ ተጠቂ ሚዲያዎች ጠቅላይ ሚኒስትሩን ተረት እያወሩ ሀገሪቷን ተረት ሊያደርጉት ነው ብለው ሊያጣጥሉ ቢሞክሩም ሰውየው ለሀገር በቀል ዕውቀት ፍቅር ስላላቸው በጥልቅ ይተርታሉ። ለሀገር በቀል ፍልስፍና ፓሽኔትድ ስለሆኑ ቦታ ይሰጡታል። ለማንነቱ ክብር ያለው ጀግና እንደ መሆናቸው መጠን በተረት አዋስተው ባላቸው አርቲስቲክ ቢሄቨር ሰርተው ያለፉትንም ሆነ አሁን እየሰሩ ያሉትንና ደግሞም ለወደፊቱ ሊያደርጉ ያቀዱትን በገደምዳሜ ለመግለጽ ተጠቅመውበታል። የአንበሳው የቀበሮውና የአጋዘኗ ተረት እንደ ዳርት መርፌ የህወሓትን መሃል አናቱን የወጋ ተረት ሆኖ አይተነዋል። በእኛ አረዳድ ሰውየው ከልጅነቱ ጀምሮ የልጅነት ወዙን የጨረሰው ለሀገር ፍቅር ነው። ወታደር ቤት እንደማደጉም የዘር ልዩነትን አያውቀውም። ይህንንም ሀቅ የትላንትና ሕይወቱና የዛሬ የግል ሕይወቱን በማየት ማንም መመስከር ይችላል። የያዘውን ሳያሳካ እረፍት የለውም። እንዲህም አይነት አፍሪካዊ አለ እንዴ? አነጋጋሪ ሆነዋል።
የአፍሪካ መታወቂያ ስንፍናዋን ቀዶ የጣለ መሪ ናቸው ማለት ይቻላል የምንለው ለዚህ ነው። የራሱንም ሆነ የሀገሩንና ሕዝቡን ክብር ዝቅ የሚያደርግ ነገር በፍጹም አይሰማም። ኢትዮጵያም ለዚህ አልተሰራችም። ማንም በግድ ፍላጎቱን ኢምፖዝ ሊያደርግብን አይችልም ብለዋል። እኛም እናምናቸዋለን። ዓለምም በዚህ አያውቀንም። ኢትዮጵያን ከድህነት ለማስመለጥ ትልቅ ድርሻ እየተጫወተ ላለው ግሪን ሌጋሲ መንግስታቸው ለሚከተለው የአረንጓዴ አሻራ ስትራቴጂ የህዝብ ብዛትን እንደ ሀገር ሀብት ተቀብሎ በህዝብ ተሳትፎ የተገኘውን ውጤታማነት በምንም ገንዘብ የማይተካ መሆኑን በምስጋና ነበር እያበሰሩት። ትልቁ ምስጢር ሀገሪቷ ያላትን አቅም ለይቶ አውቆ ተዘጋጅቶ አጥንቶ እንደ መምጣታቸው ሀገሪቷ በእድገት ጎዳና ላይ መሆኗ ማሳያ ባለፉት መንግስታቶች የተቆለሉት ዕዳዎች በትልቁ መቀነሳቸው ነው። ይህም ብቻ አይደለም። በ24 ወራቶች ተጠናቀው አገልግሎት የሚጀምሩትን ፕሮጀክቶች ሲዘረዝሩ እውነትም ኢትዮጵያ ዘመን መጥቶላታል፣ ሰማይ ተከፍቶላታል፣ ባርናባስ መጥቶላታል ብቻም ሳይሆን ጠላቶቿ በተቃራኒው ሰማይ ተደፍቶባቸዋል። በ2032 ሁለተኛ፣ በ2036 ከአፍሪካ አንደኛ ግዙፍ ኢኮኖሚ ለመመስረት የታቀደው ዕቅድ እውን ይሆናል። እሳቸውም እንዳሉት አቅሙን ከየት አመጡት የሚል እንጂ አላለሙም የሚል የለም። እናም ክቡር ጠቅላይ ሚኒስትር፣ እኛም ዜጎቿ ሀገሪቷ ያላትን አቅም የተረዳ ነው በርሶ አመራር ነው። ኢትዮጵያ በየዓመቱ 3.5 ሚሊዮን የህዝብ ብዛት እድገት መኖሩን ሲያስታውሱ፣ ይህ ማለት በየዓመቱ የኤርትራን ህዝብ የሚበልጥ ቁጥር ማለትም የአንድ ሀገር ህዝብ ተዘግቶበት ተፈጥሯዊ የሆነውን ቀይ ባህር አይገባትም የሚለውን አንሰማም ብለዋል። ኢትዮጵያ የባህር በሯን እንድታጣ የወሰነው ማን ነው? ካቢኔው? ምክር ቤቱ? በሪፍረንደም ህዝባችን ወስነው ነው ወይስ እንዴት ሊሆን ቻለ? የትኛው ተቋም ነው ይህንን ኃላፊነት ወስዶ ያስፈጸመው ስሉም ይጠይቃሉ። ልመናን ታሪክና ወንጀልም ለማድረግ ያላቸው ቆራጥነትና ህልም ምን ይመስላል? በቀጣይ እናያለን። እናስታውሰው፣ ላይክና ሳብስክራይብ ያድርጉ። የዛሬውን አበቃን። እናመሰግናለን። ተጨባጭ መረጃ፣ አዳዲስ እይታ፣ ትክክለኛ አቅጣጫ። አናቶሊ ሚዲያ